ሰላም ውድና እየተከበራችሁ የስማርት ጀማዓ በሙሉ እንዴት ናችሁ? በጣም ነገሮች ሁሉ አሳዛኝ ቢሆኑም ግን ምንም ማድረግ አይቻልም። ያው ህግ ነው፣ ህግ አላከበርንም። ህጉ ነው። ብዙ ሰው ዜድ ምን እንዴት ሆነልሽ ነትዙዬም ስጠይቁ ነበር። ምን እንዴት ሆነልሽ ምናምን ስትሉ ነበርና ሁላችሁም ያው ኮሜንታተሮች በሙሉ ማለት ነውና ከትናንትና ወዲያ ያው ድሌት አድርጌዋለሁ ብያችኋለሁ። ድሌት ባረገውም እሱ ከስልኩ ላይ ይዞት አልገባችሁ። ከዛ ጎግል ላይ እንደውም ፖስት አድርጌላችኋለሁ ማለት ነው። ምን አለኝ ለ90 ቀን ለ3 ወር ቀጣኝ። እሱንም ማሻሻያ ነገር ከሰራሽ ነው እና ይሄ ጾታዊ ግንኙነት ተደርጎበት ቪዲዮ ፖስት አድርገሽ በእጃችን ገብቷል አሉኝ ማለት ነው። እና ያው ዩቲዩብ የማይፈቅደው ህግ ስለሆነ ለ90 ቀን ቪዲዮ መልቀቅ አትችይም። አሁን አንዳንዴ ለ90 ቀን ብትቀጡም ምንም ችግር የለውም። ያኔ ቅጣት አለባችሁ ታስተካክላላችሁ ነው። እኔ ግን ያለ 90 ቀን ከዛ ላይቭ ስትሪም ያርድ ላይቭ ራሱ መግባት አትችይም ሲለኝ ትራዲንግ የሚላለ እሱን ተጭኝ ደግሞ አሁን ማመለከኩኝ ሳመለክት ለ72 ሰዓት ቀጠሮ ሰጥቶኛል ማለት ነው። ግን ለ3 ወር ግን ተቀጥቻለሁ። 90 ቀን ቀጣይ ማለት ነው። ይሄ ማለት ምን ማለት ነው? እንግዲህ አጸያፊ ቪዲዮ በቻናሌ ላይ ሼር ስላደረጉብኝ ይሄ ነገር ነው ያለው ማለት ነው። እና የስትሪም ያርዱን ደግሞ እንግዲህ 72 ሰዓት ቀጥሮኛል። 72 ሰዓት ማለት ከ3 ቀን በኋላ መሰለኝ። እሱን ደግሞ እስኪ መልስልኝ ተጻጽፍ ያለው ማለት ነው። ያለው ነገር ይሄ ነው። ያው እኛ አበሻ ስንባል በጣም ክፉ በጣም መርዝ ሰዎች ነን። ደስ ይበላችሁ፣ ምንም አይደለም እኮ የሰው ልጅ የራሳችሁን አፍረተ ገላ መጣችሁ ዩቲዩብ ላይ አስተላልፋችሁብኝ ከዛ የኔ ነው እና ይገርማል። በዛ ላይ ደግሞ እንደዚህም ሆኖ ያዙ ይልቀቁ ሽንቴ ምሪንዳ ነው የሚሉ ሰዎች አሉ። ሽንቴ ምሪንዳ ነው ከማለት እኔ ዩቲዩብ ቻናል ነው ያለኝ። እናንተም ዩቲዩብ ቻናል ይኖራችኋል። ግን አርፋችሁ ብትቀመጡ መልካም ይመስለኛል። መልካም ይመስለኛል። ሁሉም ነገር ህግ አለው። ህግ ወጦች ባንሆን መልካም ነው ብዬ ነው የማምነውና በጣም ነው ማለት ምንም አይደለም። ያው አንዳንዴ ቢያበሳጫችሁም ዩቲዩብ ሲከፈት ጊዜ መስዋዕት አድርጋችሁ እንቅልፋችሁን ትታችሁ ከስራ ጋር ብዙ ነገር አለና ታምሌል ቪዲዮ መቆራረጡ፣ ፎቶ መቆራረጡ ብዙ ነገር አለና ያ ነገር እኔን አሁን ላይ ቢያናድደኝም ምንም አይደለም። ይብላኝ ለእናንተ እንጂ ምንም አይደለም። እሺ እና ሁላችሁንም ከልብ ነው የማመሰግነው። እስኪ እንግዲህ ፈጣሪ ቅጣቱን እንትን ካለልኝ በቪዲዮና ላይቭ እንዲገባ ባረገ ብዬ ደግሞ እንትን ተስፋ አለኝ። ካልሆነም ደግሞ ችግር የለውም። ይሄ ቻናል ይከነሰልና ሌላ በአዲስ ቻናል እንመጣለን እላችኋለሁ። ሁላችሁንም ከልብ ነው የማመሰግነው። ፈጣሪ ያክብርልኝ።